ሁላችሁንም ሰብስክራይብ ያደረጋችሁልኝ ሁሉ አመሰግናለሁ። ቪዲዮን ያያችሁልኝ ቲክታክ ላይ ምናምን ሼር ያደረጋችሁ ፔጅ ምናምን ስክሪንሾት ያደረጋችሁ አብራችሁ ሰብስክራይብ አድርጓ ስትሉ የነበሩ በዛሬ በነገ እያለ እንዲቀልድ ስለሚያበዛ ጊዜን አቃጥሏል። በቃ ኢሳምን ቢያምንበት እና ኢሳምን ቢቀበለው ምናምን ደስ ይለኛል። ምክንያቱም እኔ ለኢሳም ጥሩ ነገር ሳይኖረኝ ቀርቶ ምናምን አይደለም። ያው የኢሳምን ሰዓት አለመገጣጠም እኔም ከዚህ በፊትም ብዙ ቁም ነገሮችን ከሱ ጋር ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንደናችሁ ተናናችሁ? ከኔ ጋር አልሐምዱሊላህ፣ ከእናንተ ጋር እንዴት ነው? ሰላም ሰላም ብያለሁ። ሰላማችሁ በዝት ይበልልኝ እያልኩኝ ኢንሻአላህ በመቀጠል አንዳንድ ሰዎች ኮሜንት ላይ አሁን ለታ በለቀኩ ቪዲዮ ስትበሳጩ ነበር። ተበሳጫችሁም አልተበሳጫችሁም፣ ጣማችሁም አልጣማችሁም፣ እንግዲህ ያው የተናገርኩትን ተናግሬያለሁኝ። እኔ ውሸት አልተናገርኩም፣ ያልሆነ ነገር አልተናገርኩም። የሆነ ነገር ነው በእኔ ያየሁትን ነገር መናገር ስላለብኝ የተናገርኩት ማለት ነው። እናንተም ምናባይ እናንተ ገፍለ ውስጥ ስለሆነ ያላችሁት ብትነገሩም ባትነገሩም ያው አይገባችሁም ማለት ነው። ሁልጊዜ እነሱን ስለሆነ የምትከታተሉት መጥፎ ሰው የሚከታተል ሰው ሁልጊዜ መጥፎ ነው የሚሆነው። ጥሩ ሰው የሚከታተል ሰው ቢያንስ መጥፎ ሰው እንኳን ቢሆን ያን ጥሩ ሰው ሁልጊዜ ሲከታተል ጥሩ ለመሆን እንትን ያስባል ማለት ነው። ስለዚህ እናንተ ሁልጊዜ እነሱ ጋር ስለሆነ ገፍል ውስጥ ስለሆነ ያላችሁት ብትናገሩም ብትሳደቡም ባትሳደቡም ምንም እኔ አይሞቀኝም አይደንቀኝም። ሀበሻ እንደውም ሲናገር ወይም ደግሞ ሲሰደብ የባሰ እየጠነከረ ነው የሚሄደው ብላለይ ሳሪ ዱባይ ያለው ማለት ነው። ሳሪና ብርጅ ውስጥን እንደዛ ሲሉ ሰምቻቸዋለሁ። እውነታቸውን ነው ማለት ነው። በመቀጠል ደግሞ ዛሬ ኢክራም አባቷ ጋር መታ ነበር እና አንዳንድ ጊዜ እውነት ነው ያ የሴት ልጅ እድሜ ይሄዳል እንትን ብሎ አይጠብቅም ማለት ነው። እንደወንዶች አይጠብቅም። እና ኢክራም ታስተውሱ ከሆነ አባይ ቲቪ ላይ የቀረቡ ጊዜ ነው አመት ይሞላቸዋል። አላሁ አለም አላቅም። ብቻ የዛ ጊዜ ቢያንስ ገና 10 አመት ምናምን እንቆያለሁ እያለ ሲል ነበረ ኢሳ ማለት ነው። እና እሷም ያው እንደ እናትነት አላለ የእናት ነገር አላለ ልክ እንደ እናት መክራቸው ነበረ ማለት ነው። እና እንደውም ያለያቸው ምን ነበረ አንተም እሷም እስኪ ለተወሰነ ጊዜ ስልካችሁን አጥፉና ሞክሩት፣ ከዛም በኋላ የሚሆነውን ታዩታላችሁ እያለች እንደ እናት መክራቸው ነበር ማለት ነው። እና ግን እኔ ሲመስለኝ ምናባይ እየሰሩ ለቪዲዮም ይመስላል አንዳንዴ ነገሩ መጀመሪያ ላይ ሲጀምር እንደውም በቃ በምን ምክንያት እንደሆነ አላውቅም። ኢክራምና እሱ እንትን ብለው በቃ እንደውም ጥሩ ሆነ ለቪዲዮ መስሪያ ይሆናል ምናምን የምትል ትንሽዬ አንድ 5 ደቂቃ አላውቅም 5 ሴኮንድ ማለት ነው። 5 ደቂቃ ሳይሆን 5 ሴኮንድ ምናምን እንደዛ ነገር ነው መሰል እኔ ሰምቻለሁ ማለት ነው። ብቻ ለኩልሃል ዛሬ አባቷ ጋር መጥቶ ያለውን አባቷ ሰምታችኋል ማለት ነው ብዬ አስባለሁ። እና ደግሞ በዛ ላይ ግን አንዳንዴ ሰው ወደ ዲስታቸው የሚባል ነገር አለና አሁን ለታ ወደውኑ ነው በ24 ሰዓት ውስጥ ነው ወደ 19 ነው 20 የገባችሁ የነበረው ማለት ነው። እና በጣም ማሻአላ ተባረከላ። እንደዚህ ነው ታዋቂ ሰው መሆን ለእንደዚህ አይነት ነገር ይጠቅማል ማለት ነው። አሁን ላይ ሶሻል ሚዲያ ያው ጎጂ ግማሽ ጎኑ ይጎዳል፣ ግማሽ ጎኑ ይጠቅማልና ኸይር ነገር ተጠቀመበት ሰው ኸይር ነገር ይሰራበታል ማለት ነው። መጥፎም ለተጠቀመበት ደግሞ ወደ እሳት ይዞ ይሄዳል ማለት ነውና ኢክራም አለኩል ያህል ስታመሰግንም ነበረ። እንደዚህ ሰው ይደኛሉ ላይ ብላ ስታመሰግን ነበረ። እንደዚሁ ተቀጠለ አሪፍ ነው። እንደውም እንደዚህ ተመክፋፋት አጅነብይ ጋር ከመሆን ራስን ችሎ መስራት ያው ተመልካች እንደዚህ አይነት ነገር አይፈልግም ማለት ነው። ግን ደግሞ خلاص ራስን ችሎ መስራት የሚያክል ነገር የለም። አሁን ሙስሊሞችን እንዳለ ተባለሽ ተዋል ጥንድ የሆኑ ማለት ነው። አላህ Subhanahu Wa Ta'ala ለነሱ የፈቀደላቸውና ለነሱ ያለላቸውን ርዝቅ የሚያጡ ይመስላቸው አሁን ተመልካች የሚፈልገው ያ ነገር ስለሆነ ተባለሽቷል ማለት ነውና አላህ Subhanahu Wa Ta'ala ሁላችንንም ወደ ራሳችን ይመልሳን። ግን እነሱ ልጅ ቢጋቡና የሆነ እንደዚህ ቁም ነገር እንትን ቢሉ ያው ጥፋቱ የሱ ነው። በፊት ለምን እስከዛሬ ድረስ አላሰበም እየረሲል ነበር አባቷ ማለት ነው። እሱም ተናግሯን በነገራችን ላይ እኔ አለማዬ አሁን ላይ አልነበረም። ግን በቃ ነገሮቹን እንትን ስላቸው በኋላ ላይ ነው የተቀየረው ይሄ ነገር ምናምን ብሎ
ተናግሯል ማለት ነው። አለኩል ያህል እንግዲህ እነሱ ያውቃሉ ማለት ነው። ግን ኢክራም ስታመሰግን ነበረ። እንደዚህ ነው ሴት ልጅ ቀስ ብሎ ቤተሰቦቹን አክብሮ የቤተሰቦቹን ቃሃር እንደዚህ ጠብቆ ነው መሆን ያለበት እና ወሎዬ ያለች ወሎዬ ከሁል ጊዜም ከቤተሰቦቹ ቃሃር እንደዚህ በቃ ገራገር ምናምን ነውና ለዛ ነው አይተናን እኮ ስንቱ ሰዎች ቤተሰቦቻቸውን ጥሰው እየሄዱ ቤተሰቦቻቸውን ሲያስቀይሙ አይተናል። ሚዲያ ብዙ ነገር አሳይቶናል ማለት ነው። እና ጎበዝ ናት እንግዲህ ለቪዲዮም ሆነ ለምንም ሆነ አለኩል ያህል ጎበዝ ናት። የቤተሰቦቿን ቃል መጠበቋ ሁሉም ነገር ደስ የሚለው ቤተሰብ ሲፈቅድ ነው። ቤተሰብ ለኛ የማይመስለን ነገር ለነሱ ይሆን የሚታያቸው ነገር አለ። ቤተሰብ የፈቀደው ቤተሰብ መርቆ ሁሉ ብሎ አስተካክሎ የሰጣችሁ ነገር መጨረሻውም ድረስ ያምራል ማለት ነው። ግን ቤተሰብ ረግሟችሁ ወይም ደግሞ ቤተሰብ በቃ የሆነ ውስጡ እንከር እያለ የሆነ ደስተኛ ከሆነ ሳይሆን የገባችሁበት ትዳር መጨረሻው አያምርም ማለት ነው። ለእናንተ ላይ መስሏችሁ ይችላል ያ ነገር አይሆንም ብላችሁ ልታስቡት ትችላላችሁ። ግን ደግሞ ቤተሰብ የሆነ ነገር የሚያውቁት ነገር አላችሁ ማለት ነው። እኔም ተራሴ ተሞክሮ ስላለኝ ነው ማለት ነው። እና ስለዚህ የኢክራም አባት ይሄን ይሁን ኢሳም በፊት ለምን እንደዛ አላረገም ምናምን እያለ ነበረ። እንግዲህ እሱን አብረን የምናይ ይሆናል። ልጅቷ ያው ኢክራም ብዙም እንደዚህ ነገሮችን ቅልጥፍ አድርጋ የመናገር ችሎታ የላትም። ባለፈው የሆነ ሰዓት ታስታውሱት ከሆነ በቃ እኔ የመናገር ችሎታ የለኝም ምናምን እያለ ነበርና ያው ይሁንች ዝም ያለ ነገር ስለሆነ እንደና ሌሎቹ ሴቶች አሁን ሶሻል ሚዲያ ላይ የነበሩ ድራማ ምናምን እንደሚሰሩት አይነት እንደዚህ ግልጥፍ ምናምን ያለች ልጅ አይደለችም። እና አነጋገሯም የሆነ ዝም ያለ ነው። ከንግግር ይልቅ ዝምታን የምትመርጥ አይነት ልጅ ናት ማለት ነው። ብቻ ኮሜንት ላይም ብዙ ሰዎች አንቺ ነሽ ለምንድን ነው አባትሽን በደንብ አታስረጁም? እንደሱ አይደለም እንደው አንቺ ግን የመናገር ወይም ደግሞ ያገላለጽ ችግር አለብሽ ምናምን እያሏት ሲሏን ነበረ። እና ያው ደግሞ አንዳንድ ሰው በተፈጥሮ የውስጡን አውጥቶ እንደዚህ ብሎ መናገር አይችልም ማለት ነው። አንዳንድ ሰው ደግሞ በቃ ነገሮችን ቅልጥፍጥፍ አድርጎ መናገር የሚችል ሰው አለ ማለት ነው። እሷ ደግሞ ነገሮችን ቅልጥፍጥፍ አድርጋ የምትናገር ልጅ አይነት አይደለም። ከዛ ይልቅ የሆነ ዝምታ እንትን የምትመርጥ አይነት ልጅ ትመስላለች ማለት ነው። እንደዛ ነው ፊዚካል እንትን የሚለው የሚናገረውም ማነጋገሯም ደግሞ እንደዛ ነው። እና ምንም ማድረግ አይቻልም፣ ተፈጥሮ ነው። እና ተፈጥሮም መቀየርም ምንም ማድረግ አይቻልም። ብቻ እንግዲህ እንደዛ ነው እላለሁ። ለምትሳደቡ ሰዎች ደግሞ እኔ አይሙቀኝም አይወርደኝም። አልሐምዱሊላህ መናገር ያለብኝን ተናግሬያለሁ። ከአንድ ሙስሊም የማይጠበቅ ነገር መስራት የለባቸውም ነው ያልኩት እንጂ ሌላ የተናገርኩት የለም። እና በመቀጠል ደግሞ ይህንን ይመስላል ዛሬ የመጣሁበት። ኢንሻአላህ አልጠፋም፣ ላለመጥፋት እሞክራለሁ። ብዙ ጊዜ እየጠፋው ልምልም ብዬ ቢያንስ 3 ወር 2 ወር ተቀምጬ ነው እንደገና ተመልሼ የምመጣው። ግን ኢንሻአላህ እስቲ ሁልጊዜም ለመስራት እሞክራለሁ ማለት ነው። ቤተሰብ ያልሆናችሁ ደግሞ ቤተሰብ አድርጉኝ፣ አበረታቱኝ ኢንሻአላህ። ያው ሲጀምር ግን እንደዚህ ተመልካች ማለት ነው ጥንድ የሆነ ሰው ወይም ኢትዮጵያ ያለን ሰው እንጂ እንደዚህ ስደት ዓለም ላይ ያለን ሰው የማበረታታት ልምድ ብዙም የለም። ግን ደግሞ ኢንሻአላህ ፈኢነ መዐል ዑስሪ ዩስራ ነው። ሁሉም ነገር ከችግር በኋላ ደስታ አለ አይደል የሚባለው። ሶሻል ሚዲያ ላይ ያው እዚህ ሆናችሁ ብዙም ላትስሩበት ትችላላችሁ። ግን ደግሞ ያያችሁ ነው ብዙ ሰዎች ተቀይረዋል በዚህ ነገር እና ያ ደግሞ የሚሆነው ሀገራችሁ ላይ ሲሆን ነው። ግን ደግሞ እንደዛ ስላችሁ ታዋቂ የሆነ ዘመድ ወይም ጓደኛ ሊኖራችሁ ይችላል እንደዚህ አይነት ነገር ስትሰሩ ማለት ነው። እና እናንተ ታዋቂ ወይም ደግሞ የሆነ ሰው እናንተን ታላስተዋወቃችሁ ሚዲያ ላይ ትንሽ ከባድ ነው እንደዚህ ጎላ ብላችሁ ለመውጣት ማለት ነው። በጣም ያተክታል፣ ሰዓቱም እንደዛው ብዙ ነገር ያተክታል። እንደዚህ ቀላል አይደለም፣ ዝም ብሎ አይደለም። ብዙ ነገር መስዋዕት ተከፍሎ ነው ነገሮቹ የሚስተካከሉት። እና አንዳንዴ እንደዚህ ሲታይ ቀላል ምናምን ይመስላል፣ ደግሞ ግን ቀላል አይደለም። ብዙ ነገሮች አሉት ማለት ነው። ግን ኢንሻአላህ ሀገር ላይ ስንገባ ጥሩ ነገር እንሰራበት ይሆናል። እዚህ ላይ ግን አሁን ሰው ቢሆን ስራችን እየሰራን ምንም
ጥሩ ነገር ስለሌለ ብቻ ባለን ነገር መንቀሳቀስ ኸይረ ነው በሚለው እየተንቀሳቀስን ነው። እና ጀዛከላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ።